በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራን ወንጌል፣ የተወደዳችሁ ዘማሪያን፣ ምእመናንና ምእመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አሜን። ለተወሰኑ ደቂቃዎች እንድንማርበት ያሰብኩበት ርዕስ በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ ያለውን ኃይለ ቃል ነው። የሰው ልጅ በምድር ላይ ዳግመኛ ሲገለጥ እምነት ያገኝ ይሆንን ይላል። ይህችን ጳጉሜን ወር ቤተክርስቲያናችን ዕለተ ምጽአትን የጌታችንን ዳግመኛ መምጣትን የምታስብበት ዕለት ነውና እኔም ከዚህ ሳልወጣ ጥቂት ነገር እንዳስታውሳችሁ አሰብኩኝ። እግዚአብሔር ፊቱን ፈልጋችሁ ቃሉን መስማት ናፍቋችሁ የሃይማኖታችሁ ጉዳይ ግድ ብሏችሁ እንዲህ ባለ ስፍራ ስለተሰበሰባችሁት ስለናንተ እንኳን ሲል በጎ ቃሉን እንዲያስተምረን ፈቃዱ ይሁንልን። እውነት ለመናገር ገና ስገባ እና እናንተን ሳይ የተመኘኋቸው ሊቃውንት አሉ። ምን ነው እንደው እነሱ ባገኟቸው ብዬ እንግዲህ እዳም ወደቀብኝና እንግዲህ አሁን መጥቻለሁ። እንደሚያረገኝ ያረገኝ። አሜን አይባልም እንዴ? ነገር አይባልም ይሁን። እሺ፣ ጌታ በምድር ላይ ሲመጣ እምነት ያገኝ ይሆንን? ዕለተ ምጽአት የኛ የመሻገሪያ ወደ ሌላኛው ወደ ተዘጋጀልን ዓለም የመሻገሪያና የመግቢያችን ጊዜ ናት። አሁን ያለንባት ወቅትም ወደሚቀጥለው ዓመት የመሻገሪያ ቀናት ናት። ይህ ዓለም ባህር ነው። ቤተ ክርስቲያን መርከብ ናት። መቅዘፊያዋና መሻገሪያዋ ሃይማኖት ነው። ለዚህ ነው ጌታ በምድር ላይ ዳግመኛ ሲገለጥ ሃይማኖት በምድር ላይ ያገኝ ይሆን ወይ የሚለው ቃል የተጠቀሰው። እሱን ነው ከኔ ጋር ትንሽ ፈትሸን ራሳችንን እንድናይ ለጠቆማችሁ የወደድኩት። በዚህ ዙሪያ ዓለማችንን የምናይበት እይታ ምን ሊሆን እንደሚገባ ጠቆም አድርጊያችሁ ማለፍ ፈልጌ ነው። አታውቁትም ወይም አዲስ ነገር ነው ማቀርበው ብዬ አይደለም። ሶስት በዚህ በዓለሙ ላይ ባሉ ሰዎች ሶስት ዘመናት ይከፋፍላሉ። አንደኛው ዘመን ቅድመ ዘመናዊነት ወይም ቅድመ ዓለማዊነት የሚሉት ነው። ሁለተኛው ዘመናዊነት ወይም ዓለማዊነት የሚሉት ነው። ሶስተኛው ድህረ ዘመናዊነት ወይም ድህረ ዓለማዊነት የሚሉት ነው።
በዚህ ውስጥ አጠናን የሚሉ ሰዎች ያሰቡት ሐሳብ ምን መሰላችሁ? ቅድመ ዓለማዊነት ወይም ቅድመ ዘመናዊነት በዓለማችን ላይ ተጽዕኖ ያሳድር የነበረው ሃይማኖት ነው ይላሉ። መንፈሳዊነት ተጽዕኖ በማሳደሩ የተነሳ ዓለማዊነት በዓለማችን ላይ በመንገሱ የተነሳ ኋላ ቀርነት በስቷል ብለው ተንትነዋል። ፍዝዝ ድንዝዝ አድርጎን ከርሟል ብለው አጥንተዋል። ከዚያ ያላቸው አማራጭ ከ20ኛው መቶ ክፍለ ዘመን ወዲህ የሃይማኖት የበላይነት መቅረት ስላለበት ብለው አንድ እሳቤ ያምጥተዋል። እሱም ዓለማዊነት የሚባል እሳቤ ነው። ሃይማኖትን መተካት ያለበት ዓለማዊነት ነው ብለው በይነዋል። በዚህ ምክንያት በ21ኛው መቶ ክፍለ ዘመንና ከዛ ወዲህ ዓለማዊነትና ድህረ ዓለማዊነት ብለው ሁለት ዘመኖችን እንደተሻገሩ ይነግሩናል። ዋናው ዓላማ የሃይማኖት የበላይነትን በማስወገድ ካልተቻለ በማዳከም በፈንታው ዓለማዊነትን በምድራችን ላይ በመትከል መሻገሪያችንን የመስበር ዓላማ ነው እና ዓለማዊነትን መበየን ጀመሩ። ዓለማዊነትን ሲበይኑ እንዲህ አሉ። ዓለማዊነት ማለት ይላሉ የዚህ አጥኚዎች የዚህ ዓለም ጉዳይ የሚያስጨንቀው ሰው እሱ ዓለማዊ ነው ይላሉ። ስለ መንፈሳዊ ሕይወት ግድ የማይለው ሰው እሱ ዓለማዊ ነው ይላሉ። ስለ ቤተ ክርስቲያን አስተምህሮ የማያሳስበው ሰው እሱ ዓለማዊ ነው ይላሉ። ስለ ገዳማዊ ሕይወት የማይጨንቀው ሰው እሱ ዓለማዊ ነው ይላሉ። ልብ በሉ፣ ዓለማዊነትን ሲበይኑ የዚህ ዓለም ጉዳይ የሚያስጨንቀው ሰው እሱ ዓለማዊ ነው ይላሉ። በሃይማኖት ፈንታና በሃይማኖት ምትክ የተኩት ዓለማዊነት የዚህ ዓለም ሰው ማድረግ ነው አጀንዳው። ወገኖቼ ስንት ጊዜ በጠዋት ተነስቶ ስንት ጊዜ እንደሚበላና ምን አይነት ቁርስ እና ምሳ እንደሚበላ የሚጨነቅ ሰው ይልቁንም ስንት ጊዜ እንደሚጸልይ የማያስብ ሰው በእነሱ ትንታኔ እኛም እናጽድቅላቸውና ዓለማዊ ያደርገውታል ማለት ነው። ስራ ስላለ መቅረቱ እንጂ ስላለ ማስቀደሱ የማይጨነቅ ሰው እሱ ዓለማዊ ሆኗል ማለት ነው። ምን አይነት ቤት እንደሚሰራ እንጂ ስለ መንግስተ ሰማያት ቤቱ ስለ ዘላለም ርስቱ የማያስብ ሰው እመኑኝ ዓለማዊ ሆኗል ማለት ነው። ወደ ወጣቶች ሕይወትም ስናልፍ ስነ ሕይወቱ ወይም ባዮሎጂው የሚያስተምረው እርግዝናን እንዴት እንደሚከላከሉ እንጂ ስለ ቅድስና እንዳያስቡ ከተደረጉ ዓለማውያን አድርጎናል ማለት ነው። የአባላዘር በሽታን ስለ መከላከል የሚሰብከውን ያክል ስለ ነፍስ ጥያቄ ግድ እንዳይኖረን ካደረገን ወገኖቼ ዓለማውያን አደረገን ማለት ነው። ምክንያቱም የዚህ ዓለም ጉዳይ የሚያስጨንቀው ሰው ብቻ መስራት ነው ይሄ ዓላማ። ለዚህ ነው መብሉን፣ መጠጡን፣ መዝናናቱ ላይ እንዲያተኩር ብቻ የሚያደርጉት። በዚህ በከተማችንም ያሉ አንዳንድ ካፌዎች ታውቃላችሁ፣ ሎጓቸው እዚህ ቲሸርታቸው ላይ እንብላ፣ እንጠጣ፣ እንዝናና የሚሉ አንብቤያለሁ። ዋናው አጀንዳ ሃይማኖት ሳይሆን የዚህ ዓለም ሰው አድርጎ መፍጠር ነው። ወገኖቼ ሶስት የዓለማዊነት ክፍፍሎች አሉ ይላሉ። አንደኛው ግለሰባዊ ዓለማዊነት ይላሉ። ሁለተኛው ማህበራዊ ዓለማዊነት ይላሉ። ሶስተኛው የቤተ ክርስቲያን ተቋማዊ ዓለማዊነት ይላሉ።
እኔ የምፈልገው ግለሰባዊ ዓለማዊነትን ሲተነትኑ እንዲህ ነው የሚሉት። ምን ይላሉ? ከሃይማኖት ይልቅ ዓለማዊነትን የሚመርጥ ሰው እሱ ከክርስትና የተነጠለ ነው ይላሉ። እዩት። የዓለማዊነትን አቅርቦት በጣም በመጨመር ለሃይማኖት የምንሰጠው ተሳትፎና ፋይዳ እንዲቀንስ በማድረግ ከክርስትና ቀስ በቀስ ነው ይህ ዓለም እየተነጠለ ያለው። ከሃይማኖት ይልቅ ለዓለማዊነት ዝንባሌ ካለን ከክርስትና እየተነጠልን ነውና ወጣቶች ቆም ብለን እናስተውል። ወገኖቼ ከእምነት ይልቅ ለምክንያታዊነት ለራሽናሊዝም ዋና ዓላማ እንዲሆን ስለፈለጉ እምነታችን ሲላላ በምክንያታዊነት ስንደገፍ እመኑኝ ከክርስትና እየነጠሉን እንደሆነ ተረዱት። ወገኖቼ የሕይወታችን መርህ መጽሐፍ ቅዱስ ሳይሆን ሳይንሳዊ ምርምርን ከዛም ፈቀቅ ያለ ግኝትን እሱን ብቻ መርህ ያደረገ ሰው ከግለሰባዊ ዓለማዊነት የወደቀ ከክርስትና የተነጠለ አድርገው ነው የሰሩት። ወገኖቼ ምን ይሄ ብቻ በህብረት በአንድነት ከመኖር ይልቅ ግለኝነት ላይ እንዲያተኩር ከተደረገ ከክርስትና ተነጠለ ብለው ደምድመዋል። እዚያ ላይ ነው የሚሰሩት። ይሄ ብቻ አይደለም። ለሚመጣው ህይወት መከራ ከመቀበልን ይልቅ የዛሬን ጊዜያዊ ደስታና እርካታ ላይ የሚያተኩር አድርገው ሰው ከሰሩት ከክርስትና ነጠሉት ማለት ነው። ለዚህ ነው መሻገሪያችንን ሃይማኖታችንን መቅዘፊያችንን እምነታችንን እየሰበሩብን ነው ምላችሁ ወደ እኔና ወደ እናንተ ህይወት እንድንመልሰው ስለፈለኩ ነው። እዩ በተለይ በዚህ በዘመናዊነትና ድህረ ዘመናዊነት ሴኩላር ፖስት ሴኩላር በሚሉት አስተሳሰብ በዋናነት የሚፈልጉት እንደ ቀድሞቹ ሃይማኖትን ማጥፋትና ማስወገድ ብቻ አይደለም። በዋናነት ሃይማኖት ይኑር፣ ቤተ መቅደሱም ይኑር፣ ግን እዚያው አውደ ምሕረት ላይ ብቻ ይኑር፣ እዚያው መቅደስ ውስጥ ብቻ ይኑር። እንደውም በሰዎች የቀን ተቀን ህይወት ውስጥ ሃይማኖት ጣልቃ ሊገባ አይገባውም። ወይም ከአውደ ምሕረቱ ወደ ቤቱ ከመቅደሱ ወደ ህይወቱ ክርስቲያኖች ህይወታቸው እንዳያደርጉት ነው የሚፈልጉት። የዕለት ተዕለት ህይወታችን ውስጥ ክርስትና እንዳይኖር ነው የሚሰሩት። የተቀደሰው አገልግሎት መቅደስ ውስጥ ይኑር፣ አውደ ምሕረት ላይ ይኑር፣ ገዳም ውስጥ ይኑር። እቤትህ ግን እንዳይኖር ነው የሚፈልጉት። ይዘው እንድትሄድ አይፈልጉም፣ እንድትኖርበት አይፈልጉም። የቀን ተቀን ህይወት ላይ ስብከቱ ለውጥ እንዲያመጣ አይፈልጉም። አውደ ምሕረት ትተው እንድትሄድ፣ ጉባኤ ላይ ትተው እንድትሄድ፣ መድረክ ላይ ትተው እንድትሄድ፣ መቅደስ ውስጥ ትተው እንድትሄድ፣ ካህኑ ጋር ትተው እንድትሄድ ነው የሚፈልጉት። የቀን ተቀን ህይወት ውስጥ ግን ክርስትና እንዲራቆት ነው የሚፈልጉት። ምን መሰላችሁ? በምሳሌ ላሳያችሁ። ለምሳሌ በዓል እናከብራለን። በዓሉን የማይወድ ኦርቶዶክሳዊ ማን አለ? በዓሉን ድምቅ አድርገን እናከብራለን። በበዓሉ ቀን ግን እንሳከራለን። አያችሁ፣ የበዓሉ ትርጉም በህይወታችን እንዳጣ ያደርጉትና በዓሉን ግን አይከለክልህም። በዓሉን ታከብረዋለህ። ህይወት ላይ ግን ለውጥ አይኖረውም። ቄጤማ ትይዛለህ እንጂ አንተ አትነጠፍለትም። በጣም ጻዳ ለብሰህ ትታያለህ እንጂ ውስጥህ እንደቆሸሸ ነው የሚሆነው። የላይ እንጂ የውስጥ እንድትሆን አይፈልጉም። የየዕለት የውስጥ ህይወትህን ነክቶት እንዲያልፍ ግን አይፈልጉም። ለዚህ ነው በቅርቡ ዘመናት የጥምቀት በዓላቶቻችንን ተመልከቷቸው። ወደ ካርኒቫልነትና ወደ ፌስቲቫልነት እየተለወጡ አይመስሏችሁ? በዓሉን አይነፍጉንም፣ በዓሉን አይነጥቁንም። በዓሉ ውስጥ ግን ታቦታቱ ፈቀቅ ሳይሉ
የቢራ መደርደሩን ግን እናየዋለን። ብዙ ሰው እንደ ፌስቲቫል እንጂ የመለወጫ የመክበሪያ ከእግዚአብሔር ጋር የመነጋገሪያ እንዲሆን አድርጎ እንዲያስብ ያደርገው ወደ ሕይወቱ አይወስደው። ማተባችንን ተመልከቱት። በጣም ያምራል። እጅግ ልዩ ነው። ብዙዎቻችን አንግተነዋ እሰይ ደስ የሚል ነው። እሱን አይከለክልህም። አሁን አዲሱ ስትራቴጂ እሱ እንዳለ ሆኖ ግን ሌላ ማንነት ግን እንድትይዝ ይፈልጋሉ። ከማዕተቡ ጋር ርቃንሽን እንድትሆኝ ግን ይመርጣሉ። ለዚህ እኮ ነው ተመልከቱ፣ ማዕተቡ አለ የየዕለት ሕይወት ውስጥ ግን ልብ ላይ ግን መስቀሉ ይርቃል። ምን ማለት እንደሆነ ተመልከቱ። ምልክት ብቻ ይሆናል እንጂ ሕይወት አይሆንም። አፋዊ ይሆናል እንጂ ውስጥ አይገባም። ለዚህ ነው ከማዕተቡ ጋር እርቃን የመውጣት ሥራ በዓለማችን ላይ የምናየው። ይሄ ምን መሰላችሁ? የተቀደሰው አገልግሎት አለ፣ ሕይወቱ ግን የለም። ባሉ አለ፣ ባሉ ግን በእኛ ውስጥ ለውጥ የለው። ማዕተቡ አለ፣ መስቀሉ ግን ጠፍቷል። ሌላ ምሳሌ ልስጣችሁ። መጽሐፍ ቅዱስ በየቤታችን አለ፣ እንደሚያስፈልግ እናምናለን። ግን ተመልከቱ፣ ምናልባት ጨከን ያለ ህልም ማባረሪያ ወይ አባ ሲመጡ ጠረጴዛ ላይ ማስቀመጫ ወይ ሼልፍ ላይ መደርደሪያ እንጂ ብዙ ኦርቶዶክሳውያን ቅዱሳት መጻሕፍትን መርህ ካደረግን ቆይተናል። እንደሚያስፈልግ እናምናለን፣ ግን ገልጠንም አንመለከተው። ምን ማለት መሰላችሁ? በየዕለት ተዕለት ሕይወታችን ውስጥ እንኖረው ነው የሚያረጉ። የንስሐ አባት እንደሚያስፈልግ እናምናለን፣ እሱን በሃይማኖት ደረጃ እንቀበላለን። የንስሐ አባት ግን ላይኖረን ይችላል። ከኖረንም ንስሐ ላንገባ እንችላለን። ከገባንም ልንሞት ሲል ሊሆን ይችላል። ምን ማለት ነው? የተቀደሰው አገልግሎት አለ ወገኖቼ፣ ሕይወቱ ግን የለም። ይሄ አዲሱ ዓለማዊነት ነው ወገኖቼ። እንዘምራለን፣ ታቦታት እናጅባለን፣ ግን ደግሞ ዘፋኞችም ነን። አይቀይረንም፣ አይለውጠንም። በአደባባይ እልልታ፣ በጓዳ ግን ዋይታ ነው የሚሆነው። ስብከታችንም የመድረክ እንጂ የልብ ስለማይሆን ጓዳችን ድረስ አይዘልቅም። ይሄ ምንድነው ካላችሁኝ፣ አዲሱ የዓለማዊነት ማቀንቀኛ ነው። መቅደስ ውስጥ ብቻ፣ መድረክ ላይ ብቻ፣ ስብከት ላይ ብቻ፣ አትሮንስ ላይ ብቻ፣ ሌላ ቦታ ላይ በፈረቃ ሚኖር የቀን ተቀን የዕለት ዕለት ሕይወት ውስጥ ሃይማኖቱ የሌለ ወገኖቼ አለን። ተበልተናል፣ ዘመንን ዋጅተናል፣ ተዋጅተናል። መቅዘፊያችን ተሰብሯል ወይስ መቅዘፍ ይዘናል? አለች ሃይማኖታችን። ለዚህ እኮ ነው ጌታ በምድር ላይ ሲመጣ ሃይማኖትን እምነትን ያገኝ ይሆንን? እንደ ጥንቱ በሰይፍ ላይሆን ይችላል። እንደ ጥንቱ በመንኮራኩር በመፈጨት ላይሆን ይችላል። እንደ ጥንቱ እቶን እሳት ውስጥ በመጣል ግን ላይሆን ይችላል። እና ምንድነው ካላችሁኝ፣ ሃይማኖትን ማስወገጃ ረቂቅ ስልቶች ናቸው ያሉት። አንዱ የዘመናዊነትና የምዕራባዊነትን ባህል ማስፋፋት ነው። ኦገስት ኮምቴ የሚባል ሰው እንዲህ ይላል፣ ከምዕራባዊነትና ከዘመናዊነት መስፋፋት የተነሳ የሰው ልጆች በጊዜ ሂደት ማህበራዊ ሳይንስ አመለካከትን እያገነኑ ሃይማኖታዊ አስተሳሰቦችን እያኮሰሱ እንዲሄዱ ይደረጋሉ ይላል። አየህ፣ በሳይንስ ትመሰጣለህ፣ ሃይማኖትን ታኮስሳለህ። ይሄን ዓለም ደግሞ ያደነቅ እግዚአብሔርን ትረሳዋለህ። ለዚህ ነው ብዙ ሰዎች ሃይማኖትን እንደ ኋላ ቀርነት የሚቆጥሩት፣ ለሳይንስ የሚገባውን ቦታ ሳይሰጡ ያገነኑት ስለሚሆን እኮ ነው። እዩ፣ ይሄን የተናገረው በ16ኛው በ17ኛው መቶ ክፍለ ዘመን እኮ ነው። ማህበራዊ ሳይንስ አመለካከትን ያገነኑ ሃይማኖትን እያኮሰሱ እንዲሄዱ ይደረጋሉ የሚሉት እኮ ለዚህ።
ለዚህ ነው ምስራቅ አውሮፓ 49% እግዚአብሔር የለሽ የሆነው። ለዚህ ነው አንዳንድ በጣም የሰለጠኑ ሀገሮች ጋር ሄዳችሁ ጠይቋቸው ይላል አንድ ሰው። ሃይማኖታችሁ ምንድነው ስትሏቸው 5 ደቂቃ ዝም ይላሉ ይላል። ሩቅ ምስራቅ ሀገሮች ዝም ይላሉ። ምክንያቱም የትኛውን ሃይማኖት ብሎ ይንገርህ? ልደቱን ሲያከብር አንድ ሃይማኖት አለው። ሰው ሲቀብር ሌላ ሃይማኖት አለው። ሰው ሲወልድ ሌላ ሃይማኖት አለው። ዝም የሚሉ በጣም ብዙ ሃይማኖቶች አሏቸው። ሲጠየቅ 5 ደቂቃ ዝም የሚለው ለምን ይመስላችኋል? ስልጣኔውና የሳይንስ አመለካከቱን እያገነነና እያደነቀ ሃይማኖት የለሽ ስለሆነ ነው ወገኖች። እንኳን አይደለም ተራውን ሰው በዚህ በምዕራቡ ዓለም ቸርቾች የሚባሉትን እንኳን ብትወስዱ እግዚአብሔር የለሽ ከሆኑ ቆይተዋል ወገኖቼ። አንግሊካን ቸርቾች እንዴት አድርገን ነው ግብረ ሰዶማውያንን የቸርቻችን አባል የምናደርገው የሚሉት ምን ሆነው መሰላችሁ? አያችሁ፣ መብት አክባሪዎች አይደለም ሲሏቸው ዘመናዊው ዓለም የሰብአዊ መብት አክባሪ ለመሆን ብለው ግብረ ሰዶማውያንን እንዴት አድርገን የቸርቻችን አባል እናድርግ ብለው ተሟገቱላችሁ። የሴቶችን እኩልነት አታከብሩም ሲሏቸው እንዴት አድርገው የሴቶችን እኩልነት ማክበር እንዳለባቸው ሳያውቁ ለሴቶች ስልጣነ ክህነትን ሰጡ። ምን እያልኳችሁ መሰላችሁ? እንኳን በተራው ሰው እግዚአብሔርን እናውቃለን በሚሉ ሰዎች እንኳን ሃይማኖቱን በሉት። ለዚህ እኮ ነው የዚህ ዘመን ክርክራቸውን አንድ መጽሐፍ ላይ ሳነብ በመጽሐፍ ቅዱስ ላይ የተጻፈውን እግዚአብሔርን ለዚህ ዘመን ወጣቶች እንዴት ብለን ነው የምናስረዳው አሉ። ጨነቃቸው። እናስ ወጣቶችን ወደ እግዚአብሔር ከማድረስ ይልቅ እግዚአብሔርን ትንሽ ቀነስ አድርጎ ወደ ወጣቶች ማድረስ መረጡ። ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም? መከራከሪያቸው ሆነ። ጌታችን በምድር ላይ ሲመጣ ሃይማኖት ያገኝ ሆነን ማለት እኮ ይሄ ነው ወገኖቼ። አንድ ወዳጄ ስኮላርሺፕ ሄዶ የነገረኝን ልንገራችሁ። እኔ ማዕድ ጸሎት አደረግኩ አለ ከጓደኞቼ ጋር እዛ ካሉ ተማሪዎች ጋር። አሁንም ገና ትጸልያለህ አሉኝ አለ። አሁንም ገና እግዚአብሔርን ታመልካለህ አሉኝ አለ። አዎ አመልካለሁ አልኳቸው አለ። ኦ ተሸውደሃል። ጂሰስ ኢዝ ኤ ስፒሪቹዋል ዊፐን። ኢየሱስ እኮ መንፈሳዊ ጦር መሳሪያ ነው፣ እኛ የሰራ ነው። ኢየሱስ ክርስቶስ የሚባል የለም አሉኝ አለ። ወገኖቼ እንኳን በተራው ህዝብ ምንድነው በምዕራባዊነት ባህል ማስፋፋትና በፕሮቴስታንታዊ ተሐድሶ ሃይማኖትን የማጥፋትና የማምከን ስልት ነው። ይሄንን ዘመቻ ፊልጶስ የሚባል በሚሊኒየም መሸጋገሪያችን ዘመን አንድ የዘመቻ ፊልጶስ ዳይሬክተር የተናገረውን ላስታውሳችሁ። ምን አለ? የኢትዮጵያ ቤተክርስቲያን ወደ 3ኛው ሺህ እንዳትሸጋገር በብርቱ ሰርተን ነበር አለ። በሁለት መንገድ፣ አንደኛው የምዕራባዊነትን ባህል በማስፋፋት ሲሆን፣ ሁለተኛው ፕሮቴስታንታዊ ተሐድሶ ኦርቶዶክስ ቤተክርስቲያን ጠልቆ እንዲገባ በማድረግ ነው አለ። ከዛስ አድሃሪያን የሆኑ ወጣቶች ከካህናቱ ጋር ተባብረው ከመንገዳችን ፈቀቅ አረጉን፣ አሰናክሉን፣ አሸነፉን አለ። በሁለት መንገድ ቤተክርስቲያን እንዳትሸጋገር ማድረግ ፈልገን ነበር ይላሉ። ወገኖቼ በዋናነት ሃይማኖትን ማስወገድ የዚህ ዘመንና የሚመጡት ዘመናት ትግል ነው። ይሄን በግልጽ ነው የሚነግሩን። እንደው ምንድነው የሚሉት? እግዚአብሔር ሰዎች በራሳቸው አምሳልና በአእምሮአቸው የፈጠሩት ምናባዊ አምላክ እንጂ እግዚአብሔር አይደለም ሰዎችን የፈጠረው የሚል ፍልስፍና ነው አሁን ያለው። God is created in the image of man። በሰዎች አእምሮ ውስጥ ነው እግዚአብሔር የተፈጠረው እንጂ እግዚአብሔር አይደለም ሰዎችን የፈጠረው ነው ፍልስፍናው። ከዚህ መለስ እኮ ነው መለኮታዊ ፈቃዱ ወይም የእግዚአብሔር አጋዥነቱ ለምድራችን አያስፈልግም እስከ ማለት የደረሱ። በዚህ ምክንያት እኮ ነው ፈጣሪን መካድን፣ ፍጡርን ከፈጣሪ መለየትን፣ ካልታወቀ መነሻ ወዳልታወቀ መድረሻ ሰዎችን ማድረስን ሆነ ብለው የተያዙት። በዋናነት ዘመቻ የተከፈተው ምንድነው ካላችሁኝ ሃይማኖት ላይ ነው። ለዚህ ነው አንድ የቀድሞ የዓለም ጤና ድርጅት አንድ ሰው እንዲህ ማለቱ የሚነገረው የዓለምን መንግስት
እውን ለማድረግ ከሰዎች ጭንቅላት ግለሰባዊነታቸውን፣ ለቤተሰባዊ ባህል ያላቸውን ታማኝነት፣ ብሔራዊ አርበኝነት፣ ሃይማኖታዊ ዶግማ መወገድ አለባቸው ይላል። ግለሰባዊነት ተወግዶ መንጋ መሆን አለባቸው ይላል። ግደሉ ስንላቸው የሚገሉ፣ ድፈሩ ስንላቸው የሚደፍሩ፣ ስረቁም ስንላቸው የሚሰርቁ፣ በአንድ እዝና ሰንሰለት ስር የሚታዘዙ የማያመዛዝኑ እንስሳ እንዲሆኑ አድርገን የግድ መማር አለባቸው ይላል። ሰው እንድንሆን አይፈልግም። እንስሳ እስክንሆን ድረስ ነው የሚያወርዱን። ለዚህ ነው ሰሞኑን አይታችሁት ይሆናል በዚህ በማህበረ ሚዲያው ሰው መሆን ሰለቸኝ ብሎ በሰርጀሪ ውሻ የሆነውን ሰው አላያችሁትም? አይታችሁታል? አላያችሁትም? ታደላችሁ ካላያችሁት። ዓለም እየተቀየረች ለዚህ እኮ ነው ከሰው ጋር ጋብቻ አስጠልቷቸው ሜክሲኮዊው ሰው አላያችሁትም? ከአዞ ጋር መጋባት ፈልጎ እንዴት ያለ ፎቶ እንደሚነሳ። ሰውነት የሚባል እስኪጠፋ ድረስ ዓለሙን በፍጥነት እስከ መቀየር ድረስ የዓለምን መንግስት እውን ለማድረግ ሰዎች ከግለሰባዊነታቸው ተለይተው ለቤተሰብ ባህል ያላቸውን ታማኝነት ጥለው ብሔራዊ አርበኝነትና አንድነታቸውን ረስተው በዋናነት ሃይማኖታዊ ዶግማቸውን ጥለው ማየት ነው የሚፈልጉት። መጨረሻ ላይ ምን ይላል? በጣም የሚያስደንቃል። እነኚህ ይላል የሰውን ባህሪያት አቅጣጫ ለማስያዝ ዘግይተው የደረሱን ዓላማዎቻችን ናቸው ይላል። ወገኖቼ ዘግይተው የደረሱን ዓላማዎች የሚላቸው ሃይማኖትን ማስወገድንም ጭምር እኮ ነው ወገኖቼ። ጌታ በምድር ላይ ሲመጣ ሃይማኖት ያገኝ ይሆንን የሚለው እኮ ይሄ ሁሉ ርብርብ ስለሚደረግ እኮ ነው ወገኖቼ። ምን እየተደረገብን እንደሆነ ታውቃላችሁ? ነቅታችኋ? ዘመኑ እየዋጀን ያለው ወይስ እኛ ዘመኑን ለመዋጀት እየተዘጋጀን ያለ ነው? ክርስቲያኖች በሃይማኖት ላይ ቀጥተኛ ጥቃት መክፈት ላይ ክሌር ቻምበር የተባለ ሰውም እንዲህ ብሏል። የሰው ልጅ በባርነት ከመገዛቱ በፊት አስቀድሞ ይላል ከመንፈሳዊነት ወደ ስጋዊነት መሸርሸር አለበት ይላል። ወገኖቼ በባርነት ከመገዛቱ በፊት የዓለም መንግስት እውን ከመሆኑ በፊት የሚሉት ቃላት በሐሳዊው መሲህ እግር ስር ከመግባቱ በፊት ከመንፈሳዊነት ወደ ስጋዊነት መሸርሸር አለበት ነው የሚለው። መንፈሳዊነታችን ሲላላ እንዴት ባሪያ ሊያደርጉን እንደሆነ አስቡት። በዋናነት እዚህ ላይ የሚዘምቱት ለዛ ነው። አቅርቦቱ እንዴት እንደጨመረ ተመልከቱት። ጾታ መቀየር፣ መረን የወጣ ሩካቤ፣ የተመሳሳይ ጾታ ጋብቻ፣ አደገኛ የሆነ ሞራል አልባ ማህበረሰብን ሌሎችም በዓለማችን ላይ በማበርከት ሰዎች ከመንፈሳዊነት ወደ ስጋዊነት እንድንወርድ ተዘጋጅቷል። ይሄ ወጥመር ተጠምዷል። ለዚህ ነው ብዙ ወጣቶቻችንን እያጣን ያለ ነው። መቅደስ ውስጥ ከሚሰበሰበው በላይ ጫት ቤት ውስጥ እየተሰበሰበ ያለው ለዚህ ነው። ድንጋይ ላይ ከሚሰግደው በላይ ፑል ቤት ድንጋይ የሚወረውረው የሚበዛው ለዚህ ነው። መቅደስ ውስጥ ቃሉን ከሚማረው በላይ ቤቲንግ ላይ የሚወዳደረው የሚበዛው ለዚህ እኮ ነው። ኦርቶዶክሳውያን እንዴ ማታ ጉባኤ ከሚካፈለው በላይ የኳስ ውድድሮች እስከ እኩለ ሌሊት ድክም እስኪለው ድረስ የሚያዝለው ዓለም ለምን የቀረበ ይመስላችኋል? በጣም የተጠና ነው። በ2005 የተጠና አንድ ጥናት ላስታውሳችሁ። ዘፈን ከሚዘፍኑ ዳንስ ከሚደንሱ 78% ይላል ልቅ የሆነ የግብረ ስጋ ግንኙነት ሩካቤ ፈጻሚዎች ፖርኖግራፊ ፊልም ተመልካቾች ይሆናሉ ይላል። አእምሯችን ላይ በእጃችን ላይ ባለው ስልክ በቴሌቪዥን ቻናሎቻችን ቀስ በቀስ መንፈሳዊ ሕይወትን በመሸርሸር መንፈሳዊ አይደለም ግድ የማይሰጠው አስቀደሰ አላስቀደሰ፣ ጾመ አልጾመ፣ ጸለየ አልጸለየ፣ ዘመረ ዘፈነ፣
ተደነገለ፣ ዘሞተ። ምንም የማይመስለው ወጣት መፍጠር ነው ያዙት። ምን ማለት ነው? ከመንፈሳዊነት ወደ ስጋዊነት እየተሸረሸረ ሃይማኖት የለሽ አድርጎ ማቀባበል ነው የዚህ ዓለም ያዘው። ለዚህ ነው ጌታ በምድር ላይ ሲገለጥ እምነት ያገኝ ይሆንን? ወገኖቼ እምነት ያለው ወጣት ይገኝ ይሆንን? ይሄ ብቻ እንዳይመስላችሁ፣ ለመጠቅለያም ለመቋጫም እንዲሆነ እያንዳንዱ የተጠናና በጥንቃቄ የሚሰራው ስልት የሚቀጥለውን ዘመን ለነሱ መዋጀት ነው የፈለጉት፣ ወይም ለሰይጣን ማስረከብ ነው የፈለጉት። ኤሪክ ቤሊስ የተባለች አንዲት ሴት እንዲህ ብላ በግልጽ ተናግራለች። የክርስትናን እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና ዋና አጀንዳችን ቤተሰባዊ መዋቅርን ማፍረስ ነው ነበር ያለችው። አያችሁ፣ ክርስትና የሚተላለፈው በቤተሰብ በኩል መሆኑን ያውቃሉ። ወላጆች በጎ ከሆኑ ለልጆቻቸው ጥሩ ነገር እንደሚያስተላልፉ ይረዳሉ። እና ምንድነው የሚሉት? ክርስትናን ለማጥፋት በዋናነት ምንጩን ማድረቅ ላይ መስራት አለብን ስለሚሉ እኮ ነው እንደ ግብረ ሰዶማዊነት አማራጭ ሆነው የሚቀርቡት። ወጣቶች ሆይ፣ ወላጆች ሆይ፣ በዋናነት የቀድሞውን ክርስትና የሚያጠፉት ቤተሰባዊ መዋቅርን በማድከም ነው። ለዚህ ነው ሲሆን በውድ ካልሆነ በግድ የሚያስገድዱት። ወገኖቼ አሁን ርዕዮተ ዓለሙን ነው የሚጭኑብን። ነገ ከነገ ወዲያ ግን እጅ ጥምዘዛ ላይ ነው የሚደርሰው። ይሄን በአንዳንድ ቦታዎች መታየት ጀምረዋል። ምሳሌ በ2024 አሜሪካን ሀገር ውስጥ ግብረ ሰዶማዊነትንና ጾታ መቀየርን ባስገዳጅ ሁኔታ የትምህርት ካሪኩለም ውስጥ ነው ያስቀመጡት። ሳትወድ በግድ ትማራለህ፣ ሳትወድ በግድ ታጠናለህ፣ ሳትወድ በግድ ትቀበለዋለህ። ወገኖቼ ነገ በጥምዘዛ ለሚመጣ ነገ በጉልበት ለሚደረግ ነገር የተዘጋጀ የሰማዕትነት ሕይወት ያላቸው ወጣቶች ከሌሉም በቀር ያንን ዘመን እንዴት መሻገር እንችላለን? አሁን ለመሻገር ተዘጋጅተናል ወይስ ለሴሬሞኒ ብቻ ነው? እንጨክናለን፣ እንቆርጣለን፣ ዓለሙን እንዋጀዋለን ወይስ አይናችን እያየ እንበላለን? እንዴ እያሉ ያሉት ምን እንደሆነ ታውቃላችሁ? ለልጅህ አንተ ጾታ ልትመርጥለት አይገባም ነው እያሉ ያሉት። ወንድ ወይም ሴት የእሱ ፈቃድ ነው። 12 ዓመት ሲሆነው ምርጫውን እሱ ይምረጠው። አንተ ግን ወንድ፣ አንተ ግን ሴት አታድርገው እኮ ነው የሚሉ። አይጸንስም፣ አይወልድም፣ አያጠባም፣ ግን ሴት ነው ይሉታ። ይሄን ያለማምዱታ። በስርዓተ ትምህርት ውስጥ ሩቅ እንዳይመስላችሁ። ስርዓተ ትምህርት ውስጥ ከከተቱት ሳትወድ በግድ ትማራታለህ፣ ሳትወድ በግድ ታጠናታለህ፣ ሳትወድ በግድ እንዴ ትምህርት ውስጥ ከገባ ኤክስ እና ራይት አለው። ስለዚህ ሳትወድ በግድ ታጠናለህ። ትምህርት ውስጥ ከገባ የሥራ ቅጥር አለው። ቅጥር እንዳታጣ ስትል ታጠናዋለህ። መሳቂያ ያረጋል። ሳትወድ በግድ ታጠናዋለህ። እኛ እንኳን የው 40 ምናምን ዓመት ሆኖኛል መሬት ትሽከረከራለች ብለውን ነበር። ይሄው አንድ ቀንም ተሽከርከራ አታውቅም። እኔ ያለው እዚህ ላይ እናንተ ሰፈር ተሽከርከራ ተሽከርከር እግዚአብሔር ይወቀው። እኔ ግን እኔ ተሽከረከርኩባት እንጂ አንድ ቀንም ተሽከርከራብኝ አታውቅም። ሳልወድ በግድ ግን ተቀብያታለሁ። ትምህርት ሲሆን ትቀበለዋለህ፣ ከዛስ ትኖርበት ያስገድዳል። አንድ መጽሐፍ ሰሞኑን አይቻለሁ። እንግሊዝ ሀገር ነው፣ ግብረ ሰዶማውያን ናቸው። ሄደው ኬክ ጋግርልን አሉት። አይ እኔ ክርስቲያናዊ ነኝ ኬክ አልጋግርም አላቸው። ፍርድ ቤት አስፈርደው አሳሰሩት። ለነሱ መብት ነው፣ ላንተ ግን የነሱን ማክበር ግዴታ አድርገው ይጭኑብሃል። ለመጠምዘዝ ዝግጁ ነህ አንተ። ወገኖቼ ወጣቶች ሲሆን ወጣቶች ጋብቻን እንዲጠሉ በዋናነት ሊል ዘሊል መረን ይወጡ እንዲሆኑ ይሰራ። ጨክነው የሚያገቡ ከሆነ እንዳይጸንሱ መድኃኒት ይሰጣል። ጨክነው ከጸነሱ እንዲያስወርዱ ከ900 እስከ 4000 የሚደርሱ ኪዮስኮችና ሱቆች ከፈታል። ጨክኖ ከተወለደ እንዴት አድርገው እንደሚያመክኑት ያውቃሉ። ይሄው ብዙ ማምከኛዎች ሰርተዋል።
ለዚህ ነው በዚያ በምዕራቡ ዓለም አንዳንድ ሰዎች ሲነግሩን ማርጀት የማይፈልጉ ወጣቶች አሉት። እኔም እንደናቴ አረጃለሁ ያሉ የሚጨነቁ ሰዎች አሉት። ሜርሲ ኪሊንግ የርህራሄ ግድያ ይባላል። ግደሉን ብለው በመርፌ መሞት የሚፈልጉ ወጣቶች አሉት። ተስፋ የቆረጡ ወጣቶች እንዳታጽናናቸው በእግዚአብሔር ቃል ማጽናናት ክልክል ነው። እግዚአብሔርን ማንሳት ፎርቢድን የተከለከለ ነው በል እና እንዴት ነው የምትሻገረው? ጽኑ ኦርቶዶክሳዊ የምር መንፈሳዊ ከፍ ያልክ ክርስቲያናዊ ካልሆንክ እንዴት ይህን ትሻገረዋለህ? ይሄን ሐሳብ የመረጥኩት ማዕዶት የሚለውን ላጸናበት ስለፈለኩ ነው። የመሻገሪያ ጊዜያችን እየደረሰ ነው። ሃይማኖታችን ላይ ካላጸናን እንዴት አድርገን ልንሻገረው ነው ወገኖቼ? መሻገሪያችንን ከሰበሩት ወገኖቼ እዩ። አሁን እንኳን በቅርቡ ያለውን እንኳን ተመልከቱት። አንተ ውስጥ ይገባሉ፣ እማያገባቸውን ይወስኑብሃል። እሱን በዘዴ ለማፍረስ ያደክሙሃል። ቤተ ክርስቲያን የልጆቿን የባህል ብዝሃነት ታከብራለች፣ የልጆቿን የቋንቋ ብዝሃነት ታከብራለች። በውስጧ ግን የሚደረገውን ያስተምህሮ የሥርዓት የእምነት ብዝሃነት ግን አትታገስም። ቤተ ክርስቲያን ሲጠመዝዟት እያየህ አይደል አንተ? ምን ማለት መሰለህ? ተቋማዊ አንድነቷን መናድ ሲያቀት እንዴት አድርገው እንደሚያዳክሟት ቅርንጫፎቹን እየመለመሉ እንዴት አድርገው አቅም እንደሚያሳንሷት ይወቅ። ይሄ በጉልበት የሚደረግ ነው። ይሄንን ለመሻገር እኛ የሚጠበቅብን መንፈሳዊ መሆን የምር መያዝ ብቻ ነው። ምልክቱን ብቻ አይደለም፣ ህይወቱን ሴሬሞኒ ብቻ አይደለም፣ ኑሮውን መመላለሱን ብቻ አይደለም፣ መተከሉን መቅደስ ውስጥ መቆለፍ አይደለም፣ እቤት ይዘው እንድትሄድ በልብህ እንድታኖረው በአደባባይ እልል የምትልለት በጓዳ የምታለቅስለት ህይወትህ መስሪያ ቤትህ፣ ኑሮ ቤትህ፣ ክርስትና በህይወትህ ባለባበስህ ባነጋገርህ ካልተገለጥክ እንዴት አድርገህ ትሻገረዋለህ? አሁን ፊት ለፊት ነው። በሚመጡት ዘመናት ደግሞ የባሰ ነው። ጌታ በምድር ላይ ሲገለጥ እኔ እናንተን በሃይማኖት ያገኘን ይሆን? እያመለክን እና ያገኘናል፣ እየዘመርን ያገኘናል፣ እየጸለይን ያገኘናል፣ እያስቀደስን ያገኘናል። እስኪ እንደው እዚህ እኮ አሁን ብንፈታተሽ የምር እንደው ከዚህ ጉባኤ በኋላ የዚህ ጉባኤ ውጤት ምንድን ነው? ፍሬው ምንድን ነው? እንደ ሌላ ቦታ ዲስኮርስ እኮ አይደለም፣ የህይወት ለውጥ እኮ ነው የሚያመጣው። እውቀት ብቻ አይደለም፣ ህሊናና ልብ እኮ ነው የሚፈልገው። እሱ ነው ዓላማው። እንደው ስንቶቻችን በዕለተ ሰንበት እንኳን እናስቀድስ ይሆን እንጃ? ስንቶቻችን ከንስሐ አባቶቻችን ጋር መገናኘት ጀምረን እንደሆን እንጃ? እንዴት እንሻገረዋለን ታዲያ? በቲፎዞ አይሆንም፣ በፉከራ አይሆንም፣ በእልህ ብቻ አይሆንም፣ አንዳንዶችን ለማበሳጨት በሚመስል እሱም አይሆንም። ጌታችን በምድር ላይ ሲመጣ እምነት ያገኝ ይሆንን? እሱ አሳሳቢ ነው ወገኖች። ለዚህ ነው መሻገሪያችንን ሃይማኖታችንን እንዳይሰብሩብን ልንጠነቀቅ የሚገባው። እነዛ ወጣቶች በድሮ ዘመን እንደሆኑት አይነት እንዳንሆን። ድሮ ነው አሉ፣ ሰምታችሁት ይሆናል፣ ግን አሁንም ስሙት። እዚህ 4 ኪሎ ስጋ ቤቶች አልነበሩ የዛሬ ጥቂት ዓመት? እናንተ እንኳን አታውቁትም፣ ልጆች ነበራችሁ ያኔ። እና ስጋ ቤት ተቀጣጥረዋል ሁለቱ ጓደኛ ማቾች። የገና ጾም ሰሞን ነው። ስጋ ቤት ተቀጣጥረዋል። ግን ጾም እየተጾመ ነው። ኦርቶዶክሳውያን ናቸው። እና አንደኛው ቀድሞ ደርሷል። ያኔ ሞባይል የለም፣ ቻት የለም፣ ዋይፋይ የለም። ቀድሞ ደርሶ ርቦታል፣ እየበላ ጠብቆታል። አንደኛው ደግሞ ከዚህ ከቅድስተ ማርያም ሲወርድ እንግዲህ ምን አይነት ሰዎች እንደሆነ አላቅም፣ ወሬ ያወራሉ። ምን ሚል ይሰማል? እረ የገና ጾም ሊቀነስ ነው አሉ ሚል ወሬ ይሰማል። ልቡን ሞቅ ብሎታል። የገና ጾም ሰሞን ነው፣ እነሱ እየበሉ ነው። እቺን ወሬ ይሰማል። እየበረረ ጓደኛው ጋር ይመጣል። ሲመጣ ያኛው እየበላ እየቆረጠ ነው።
አንተ አቤት ኧረ እዚህ 4 ኪሎ ሳልፍ የገና ጾም ሊቀነስ ነው አሉ ይለዋል። ያኛው እየቆረጠ እንሞታታለን እንጂ አናስቀንስም አሉ። አይኖርላትም እኮ ግን ምን ያደርጋል? ሞትላት። ከዚህ ያውጣን፣ ይቆየን።